እዚህ እኔም እስካለው ድረስ እኔ ያለውላት ማንም ቢያስከፋት ማንም በቃ ይሁን አንገቷን ለማስደፋት ቢሞክር ምናምን በቃ ምንም ነገር አታውቅም። በቃ መቤቴ ምንም እሱማ ግድ ነው ወዶች፣ ግድ ነው እሱ ግዴታ ነው። እሱ ግዴታ ነው። እሱ ግዴታ ነው። እኔ ምለው ትናንት ግምቼ ኖ አረታው ኖ የዋህ ነው የሚባለው እኮ ማለት ነው። አንድ ሰው ልንገራችሁ፣ የዋህ ነው የሚባለው አንዳንዴ ብልጠትም ኖሮት ግን ኖርማሊ የሆነ እያወቀ ዝም የሚል ሰው ነው የዋህ አይደለ? እሷ እኮ ምንም የምታውቀው ነገር የላት ምንም በቃ የዋህ ናት። በጣም የዋህነት ጥግ ራሱ አለው። የዋህነት ሌላ ስም መኖር አለበት ለእሷ ሲባል። እንዴ ምን ታውቃለች? አንድ ቀን ያገኘችው ሰው እንደ ራሷ የሚመስላት ምናምን ነገር ሰው ናት እኮ። ማን እየሰደበኝ ነው? ሞዴሬተር አለ፣ ወለየዋለች፣ ኪያለች፣ ፀሐይ አለች፣ ሞዴሬተር አሉ። የተሳደበ ሰው አለ? ይኸውላችሁ ግምጃ ያለቀሰችው በሌላ ነገር አይደለም። ኖርማሊ ጊፍት ጋላሪዋ አልሞላም ነበረ እና ደግሞ የግምጃዬ ማለት ነው ልጆቿ ነው የሚባለው ልጆቿ አይደለም እናቶቿ ማለት ይቻላል። እንደማ እንደ እናት የሚያስቡላት እሷ ማለት ነው። በቃ ልክ እንደ እናት ከቤተሰብ በላይ የሆኑላት ባደረጉላት ነገር ስሜታዊ የሆና ነው ያለቀሰችው ሲጀመር። እኔ ግን የሆነ ኮሜንት እያየው ነበር ዛሬ። ምን ነው ጠጥታ ነው እንዴ? ማርያም ምንም አልጠጣችም ሲጀመር፣ ምንም የጠጣችው ነገር የለም። እግዚአብሔር ሰው ግን በኢየሱስ የሆነ ክፋታችሁ ምናምን ሲያስጠላ። ሰው እኮ ደግ ሲሆን እኮ ማለት ነው የደስታን ባለ እሷ የደስታ ነው ያለቀሰችው። በቃ ደስ ብሏት ምናምን ነገር አለሁልሽ መባል አይዞሽ መባል ማለት ነው ምን ያህል ደስ እንደሚል አታውቁትም። እሷ ደግሞ እንደዛ የሚል ሰው ስላላት ነው ያለቀሰችው። ወንድ ነህ አንተ ምን አገባ ከዚህ ውስጥ ሰው ላይ ትገባለች ብዬ አስባለሁ። ትገባለች አረ ትገባለች ብዬ ነው የማስበው። ካልገባች ደውልላታለሁ በዛኛው ስልክ። ድሮ ወይ አቤት ማሪ ስሙ ልንገራችሁ። ሜምበር ሁኑ፣ እሺ ሜምበር ሁኑ። የግል ህይወቷ የግል ነው። አሁን እዚህ ጋር መታችሁ እዚህ ጋር ዋይፋዩ ማለት ነው ይኸውላችሁ። ዋይፋይ የስራ ቀን 5 ቀን ይፈጃል። የስራ ቀን ብቻ ማለት ነው። ለምሳሌ ካላንደር ዝግ ካልሆነ ቅዳሜና እሁድ ሳይጨምር ማለት ነው ዋይፋይ ለማስገባት እንደዛ ነው። ስለዚህ እሷ ደግሞ ምንድን ነው የሚባለው ያመለከተችው ለምሳሌ ሰኞ ምናምን ከሆነ እስከ ትናንት ነበረ የሚገባው ዋይፋይ። ትናንት እሁድ ማይሚን አርብ ነበረ። መቼ ነው? እስከ አርብ ነው። አርብ ካለፈ ግን ማለት ነው ቅዳሜም ዋይፋይ መጥተው አያስተካክሉም፣ እሁድም አያስተካክሉም። ነገ ካላንደር ዝግ ነው። ስለዚህ የሚስተካከልላት እስከ አርብ ካልተስተካከለ ማክሰኞ ወይም ሮብ ምናምን የሚስተካከልላት። 1 ሳምንት ይፈጃል ዋይፋይ እዚህ አመልክታችሁ ምናምን መጥተው ለመስራት ማለት ነው። ሌላ ነገር የምትጠይቁኝ እኔ ስለሷ ስለራሷ ብቻ ነው እንጂ የምናገረው ስለ ግል ህይወቷ አልናገርም። አይሚን ስለ ሪሌሽንሽፕ ምናምን ነገር ይሄ ፕራይቬት የራሷ ነገር ነው። ገባችሁ? ወሬ ማይ ታወራለች ብላችሁ እንዳታስቡት። እዚህ ታንቃችሁ ብትሞት ራሱ አልነግራችሁ። እኔ እናት አይደል ስታይ ህፃናት ይመስላችሁ አይደል?